ዳኛው ብዕራቸውን በነውጤ ላይ ቀስረው እንደ መዛት አሉ። ኧረ ይተው ጌታው፣ በእኔ አምሳል የተፈጠረ ለይቼ የማው ወፍጣና ገበሬ ነኝ። ዛሬ እርፍ ጨብጬ ባያዩኝ ከከተማ ወደልዳይ መድበውኝ ሰውና ሌላን ለይቼ የማላው አስመስለውኝ እዚህ ጀማ ፊት ያዋርዱኛል። ኧረ አንደዬ የሚወደውም ነገር አይደል ጌታው። መንፈሱ በመቆጣቱ ያ እንደ ጅማት ከሮ የሚታይ የጆሮ ግንዱ ደም ስር ይበልጥ እንደ ሸምበቆ ደደር። በቅሬታ ግንባሩን አሻሸና በረዥሙ ተንፍሶ የዳኛውን መልስ ተጠባበቀ። ክቡር ፍርድ ቤቱ የችሎቱን ስነ ስርዓት እንዲያስከብርልኝ በድጋሚ ጠይቃለሁ። ተከሳሽ አሁንም ከዋናው ጭብጥ እየወጣ ነውና ክቡር ፍርድ ቤቱ ስነ ስርዓቱን ያስከብርልኝ አለ አቃቤ ሕጉ ጣልቃ ገብቶ። የአቃቤ ሕግን አስተያየት ተቀብለናል። አቶ ነውጤ የወንጀሉን ድርጊት በሙሉ አልፈጸምኩም ነው የምትለው ማለት ነው? ደህና፣ ይኸው ይመዝገብልህ። ዳኛው በጉዳዩ የተሰላቹና ወደ ዋናው ጭብጥ ፈጥነው በመድረስ እልባት ሊያበጁለት የፈለጉ ይመስላሉ። ወንጀል? የምን ወንጀል ጌታው? ኧረ በለባው ውል ያለው ነገር እንጨዋወት። የልጅ ጨዋታ ሆነ እኮ እይታችን ሁሉ። በመገረም መልክ ራሱን ነቅንቆ በቅሬታ አንገቱን ደፋ አደረገ። ነውጤ በቃ ሌላ አስተያየት አያስፈልግም። ተፈራን አልገደልኩም ብለሃል፣ ይኸው ተመዝግቦልሃል። የዛሬ ሳምንት የምስክሮች ቃል በየተራ ይሰማል አሉና ዳኛው እየተቻኮሉ አጀንዳቸው ላይ ማስታወሻቸውን ያሰፍሩ ጀመር። አንቱ ጌታው ደህናም አይደሉ እንዴ? እድም ተፈራ ሞተ ብለው አረዱኝ። ይሁን እርሜን አገሬ ስገባ አወጣዋለሁ ብዬ ሐዘኔን ውጬ እምባዬን ጠጥቼ አየሁ። ቲሆን መርዶ ለዘመድ የሚረዳው በወጉ በስርዓቱ ማልዶ ተቤት ተመቶ ነበር። ጌታው ግን ታደባባይ ገለጠጡት። ይምታ ቢያድርብኝም ችየው ወግወን ታዳምጥ ወየሁ። አሁን ደግሞ ወደኔ ጠጋ ማለቱ ለምን ነው ጌታ? ከልቡ የተቀየመ ለመሆኑ የሚያሰማው ድምጸት ሌላ እምምታን ከችሎቱ አካባቢ ጋበዘ። በቃ ብያለሁ። የአንተን ጉዳይ ለሳምንት ብያለሁ፣ ዘግቻለሁ አሉና ዳኛው ለሥነ ሥርዓት አስከባሪው የእጅ ምልክት ሲሰጡ ነውጤ ወደ ማረፊያ ክፍሉ ተወሰደ። አቃቤ ሕግ፣ የሕግ ምስክሮች በሙሉ ቀርበዋል ሲሉ ዳኛው ጠየቁ። ነውጤን በዓይናቸው ገረፍ አድርገው በሚገባ ጌታዬ፣ ሦስቱም ቀርበዋል አለ ከተቀመጠበት ተነስቶ እጅ እየነሳ። የተከሳሽ ጠበቃና ተከሳሽ ቀርባችኋል አሉ አይተው እንዳላዩ ለደንቡ ያህል ዳኛ። አዎን ጌታዬ፣ ቀርበናል አለ በመልሱ ለነውጤ መንግሥት ያቆመለት ጠበቃ። ስምህ ሲሉ የመጀመሪያውን የሕግ ምስክር መጠየቅ ጀመሩ ዳኛው። አለበል ዘለቀ አለ የመጀመሪያው ምስክር በልበ ሙሉነት። ዕድሜ 40 ተመንፈ፣ ሥራ እርሻ። ገዳይና ሟችን ታውቋቸው አለ? አሳምሬ። ጸብ ወይም ዝምድና አለ? ዝምድናስ የለኝም፣ ግን አጠብ የተሟቹ ነበር። በምን ተጣላችሁ? ተዋታበትም አትነሃው ስለው አሻፈረኝ በማለቱ። ምኑን ግልጥ አድርገው እስቲ። ግራ የገባቸው መሰሉ ዳኛው በምስክሩ አነጋገር። ቦምቡን ነዋ፣ ኋላ ምኑን ነው? የቱን ቦምብ? አይዞህ ረጋ ብለህ አስረዳን። ለወንጀሉ መንስኤ የሚሆን አዲስ ፍንጭ የሚያገኙ መስሏቸው ፊታቸው በተስፋ ፈካ። አያ ነውጤ ካራ አሰራው ያለውን ነገሩን ዳኛው እንዴት ሳያውቁት እስከ ዛሬ ቆዩ የሚል አይነት መደመም አሳየ ባመላለሱ። ጌታው ሲያብል ነው ምሳር እንዲያሰራው ነው የሸለምኩት። ነውጤ ጣልቃ ገብቶ ማረሚያ ሲሰጥ በችሎት ውስጥ የተገኘው በሙሉ ሳቀ ባነጋገሩ።
ክቡር ፍርድ ቤቱ ይህን ነጥብ እንዲመዘግብልኝ እጠይቃለሁ አለ አቃቤ ሕጉ እየተቻኮለ። ተመዝግቧል አቃቤ ሕግ። አቶ አለበል፣ ለመሆኑ መቼና የት ቦታ ነው ሟች ስጦታውን የተቀበለው? ዳኛው ሌላ ጥያቄ አቀረቡ። እንጃ እሱ ሲል ሰማሁት አለና ትከሻውን ከግራ ወደ ቀኝ መታ አደረገ። እና ቦምቡን ሲነካካ ፈንድቶ ነው የገደለው ማለት ነው? ዳኛው ጉዳዩን ፈጥነው ወደ መጀመሪያው ፍንጭ መለሱት። የለም የተጣላንበት ምክንያት ማለቴ ነው ተሟቹ። ጥያቄው ተፈራን የገደለው ማን ነው? ነጥቤ ይሄ ነው። ጊዜያችንን ለምን በከንቱ ታጠፋለህ? ነገሩ በጠበቁት መንገድ ባለመሄዱ ቅር የተሰኙ መሆናቸውን ካነጋገራቸው ያስታውቃል። እሱን እንጃ፣ ተኔ ይልቅ ገዳዩ ራሱ ሊናገር አይሻልም? የአንደኛው ምስክር መልስ ቁርጥ ያለ ሆነ። እኮ ማን ነው ገዳዩ? እሱን እኮ ነው የምጠይቅህ። እንግዲህ ውሃው ይሁን ነውጤ ይሁን ማን መረመረው ብለው ነው። የምን ውሃ? ሌላ ፍንጭ በመስጠቱ ዳኛው ግራ የተጋቡ መሰል። ዠማኗ አብረው ሊሻገሩ ካምባ የወጡበት። ምን አይነት አስቸጋሪ ነገር ነው! አቃቤ ሕግ የቴክኒክ ማስረጃ አለ? ካለህ እንድታቀርብ። የሆነው ሆነና አቶ አለበል የምታውቀው ይህንኑ ነው። የነገሩ ውል እንደገና የጠፋባቸው ስለመሰላቸው በውስጣቸው የስጋት ስሜት አሳደሩ። እንግዲህ አማቲ ሞታ ብሬ አልነበርም። ምኑን ተምን ይዤሉ ወጌታ እንደ ወዳጅ እንደ ዘመድ የተለአመ አጥንቱን ተመቅበር በተር። ይሄ መልሱም ለምስክርነት መብቃቱን በችሎቱ ፊት አጠራጣሪ ያደረገውና ከችሎቱ ወጣ። ሁለተኛ ምስክር ይቅረብ አሉና ትእዛዝ ሰጡ። ዳኛው ለአቃቤ ሕግ ብሽቅ ብለዋል። ቀርቧል ጌታዬ ሲል እጅ ነስቶ ተቀመጠ። አቃቤ ሕግ ስምህ? አሉ ዳኛው። አለባቸው ተሻገር። እድሜ? የፊታችን ታሳስ ገብርኤል 43 ይሞላኛል። ስራ? ሽመና። አቶ አለባቸው ገዳይና ሟችን ታውቃቸዋለህ? አሳምሬ። ጸብ ወይ ዝምድና አላችሁ? ከሁለቱም ጸብ የለኝም። ብቻ ሟቹ ዋርሳይ ነበር። ዝምድና አላችሁ ማለት ነው? እንዴታ ዋርሳይ ነበር እያልኩት። አመላለሱ ሁሉ ቀልጣፋና ምጥን ያለ በመሆኑ ዳኛው ማስታወሻ እስኪይዙ ፋታ አልሰጣቸው። አቶ ተፈራ ሲሞት የት ነበርክ? ተቤቴ። ማን እንደገደለው ታውቃለህ? አያነው ጤናዋ። በምን አወቅ? ሲገለው አይተሃል? እንዴ ድፍን አገር አውርቶ የጨረሰውን ይርብኛል ሄድም ትለው የግድ ይዞት ይሄድ ነው የሄደው አለ ኮስተር ብሎ ሁለተኛው ምስክር አቶ አለባቸው። እኮ ሲገለው አይተሃል ወይ? መነጽራቸውን ከፍና ዝቅ እያደረጉ መልሱን በጉጉት ጠበቁ። ዳኛው አብረው ጀማል ሊሻገሩት ይሄዱ የእግዚአብሔር ሰላምታ ሰጥተው ነው ሁለቱም ባጠገብ ያለፉ። እንግዲህ እንደወጣ ሲር ማን ገደለው ይባላል ብለው ነው ጤነይ። የተከሳሽ ጠበቃ የምታነሳው መስቀለኛ ጥያቄ አለ አሉ ዞር ብለው ጠበቃውን ተስፋ በቆረጠ አጠያየቅ አይነት። አሁን አለኝ። አብረው እንደወጡ መቅረቱን እንጂ ከወሬ ሌላ ሲገለው ግን አላየህም አይደል አቶ አለባቸው? ተናገሪ፣ ምን መድገም ያስፈልጋል? አለ ፍርጥም ብሎ። ሌላ መጠይቀው የለኝ